ጊዜው ዝም ብሎ እየሄደ ነው ወይስ አንተ ነህ የቆምከው? ተመሳሳይ አሰልቺ ቀናት፣ ምንም ለውጥ የለም። ግን ለውጥ የሚጀምረው በውሳኔ ነው። ለ30 ቀናት ብቻ እነዚህን 3 ልምዶች ብንሞክርስ? ማለዳውን ያሸንፉ። በአብዛኛው ሰው ከእንቅልፉ ሲነቃ ለዓለም ይገዛል፣ በኢሜል በወሬና በጫጫታ። እናንተ ግን እንደዛ አይደላችሁም። በአንድ ብርጭቆ ውሃና በጥልቀት በመተንፈስ ይጀምሩ። ዓለም ጊዜህን ከመጠየቋ በፊት ራስህን ጊዜ ስጥ። ንቃ፣ ወደ ላቀ ደረጃ ተሻገር። ሁለተኛ፣ አእምሮን መመገብ። የጥናት ሰዓታችሁ ረጅም መሆን የለበትም። የሚያስፈልጋችሁ 20 ደቂቃ ሙሉ ትኩረት ብቻ ነው። አዲስ ክህሎት ተለማመዱ። አንድ ገጽ አንብቡ። ጥበባችሁን አሳድጉ። ሌላ ሰው በስልኩ ሲባክን፣ እናንተ ግን በጭንቅላታችሁ ውስጥ መንግስት እየገነባችሁ ነው። ትኩረት ማድረግ አዲስ ብልህነት ነው። ልማድ 3 ሰውነታችሁን ማክበር። እንቅስቃሴ ስሜትን ይፈጥራል። ስፖርተኛ መሆን የለባችሁም፣ ብቻ መንቀሳቀስ አለባችሁ። ግፉ፣ ሳቡ፣ ሩጡ። የወደፊት ማንነታችሁን የሚያስመሰግን ስራ ዛሬ ስሩ። ላም ማለት አሮጌው ማንነታችን ሲወገድ ማለት ነው። ድካሙ ይረሳችሁ፣ ለውጡን ተቀበሉት። የትናንት ልምዶች፣ ትናንሽ ልምዶች ትልቅ ለውጥን ያመጣሉ። ዛሬ ጀምር፣ ነገ ትመሰገንበታለህ። ላይክ፣ ሼር ኤንድ ሰብስክራይብ